የመጀመሪያው ጥያቄ according to Richard Atkinson and Richard Shifrin's model of memory, while a fast decaying store of visual information is referred to as blank, a fast decaying store of auditory information is known as blank respectively ነው የሚለን። As we all know, Richard Shifrin's model of memory divides memory into sensory memory, short-term memory and long-term memory ብሎ ወደ 3 ዲቫይድ ያደርግልናል። ከነዚህም መካከል ሴንሶሪ ሚሞሪ የምንላቸው they store fast decaying information for a brief time የሚያደርጉልን ናቸው። በእነዚህም ውስጥ ደግሞ ፋስት ዲካይንግ ኢንፎርሜሽን ስቶር ከሚያደርጉልን መካከል ደግሞ በሁለት ይከፈላሉ። የመጀመሪያው አይኮኒክ ሚሞሪ ሲሆን ሁለተኛው ኢኮይክ ሚሞሪ ነው። አይኮይክ ሚሞሪ የምንላቸው ቪዥዋል ኢሜጅን remain in the visual system for a maximum of 1 second የሚያደርጉ ሲሆኑ ኢኮይክ ሚሞሪ ደግሞ የምንላቸው ኦዲቶሪ ኢሜጆችን remain in the auditory system for a slightly longer time ነው። ስለዚህ አናላይዝ ስናደርገው አንሰሮችን ኤ ሰማንቲክ ሚሞሪ ኤንድ ኤፒሶዲክ ሚሞሪ ነው። እነዚህ ሾርት ተርም ሚሞሪ ውስጥ የሚገቡ ናቸው። ቢ አይኮኒክ ሚሞሪ ኤንድ ኢኮይክ ሚሞሪ ይላል። አይኮይክ ሚሞሪ የሚለው ፈርስት ብላንኩ ላይ ቪዥዋል ኢንፎርሜሽን፣ ሰከንድ ብላንክ ላይ ደግሞ ኢኮይክ ሚሞሪ የሚለው ፎር ኦዲቶሪ ኢንፎርሜሽን ይላል ማለት ነው። ስለዚህ መልሳችን ቢ ይሆንልናል ማለት ነው። 12ኛው ጥያቄ an early school of thought in psychology that uses introspection method to discover elementary units of the mind is የሚላል። schools of thought in psychology early and modern ተብለው በሁለት ይከፈላሉ። ኤርሊ የምንላቸው ፈንክሽናሊዝም፣ ስትራክቸራሊዝም፣ ጀስታቲን፣ ሳይኮአናላይሲስ ናቸው። ከነዚህ ውስጥ ሁላቸውም የራሳቸው የሆነ የሪሰርች ሜተድ አላቸው። ፈንክሽናሊዝምን ብናነሳ it uses questionnaires and mind test፣ ሳይኮአናላይሲስም ክሊኒካል ኬዝ ስተዲ፣ ልክ እንደዚሁ ደግሞ ስትራክቸራሊዝም ኢንትሮስፔክሽንን ይጠቀማል። ኢንትሮስፔክሽን ሚንስ ሉኪንግ ኢንዋርድ ኢንቱ አወር ኮንሲሽየስነስ ማለት ነው። ስለዚህ ኢንትሮስፔክሽንን የሚጠቀምልን ስትራክቸራሊዝም ነው። ዜርፎር አወር አንሰር ዊል ቢ ቢ ማለት ነው። 13ኛው ጥያቄ አስዩም ዳት አፍተር ደበላውስ ኮንዲሽን ቱ ፊር ኤ ብላክ ላየን ነው የሚላል። ደበላ የሚባል ሰውዬ ብላክ ላየን ጥቁር አንበሳ እንዲፈራ ኮንዲሽን ከተደረገ በኋላ ባይ ክላሲካል ኮንዲሽኒንግ ማለት ነው። ሂ ኦልሶ ዲስፕሌይስ ፊር ሪስፖንስስ ቱ ኤ ብላክ ዶግ፣ ልክ እንደዚሁም ብላክ የሆነ ውሻም ሲያይ ይፈራል። ዲስ ኢዝ ኤ ታይፒካል ኤግዛምፕል ኦፍ ነው የሚለን። ኢን ክላሲካል ኮንዲሽኒንግ ዜር አር ፕሪንሲፕልስ ስቲሙለስ ጀነራላይዜሽን፣ ስቲሙለስ ዲስክሪሚኔሽን፣ ስቲሙለስ ሪከቨሪ ኤንድ ኤክስቲንክሽን የምንላቸው ፕሪንሲፕሎች አሉ። ከነዚህ ፕሪንሲፕሎች መካከል ከዚህ ቶፒክ ጋር የሚሄደው ስቲሙለስ ጀነራላይዜሽን የምንለው ኢት ኢዝ ኤ ፕሮሰስ ኢን ዊች አፍተር ኤ ስቲሙለስ ሃዝ ቢን ኮንዲሽን ቱ ፕሮዲስ ኤ ፓርቲኩላር ሪስፖንስ stimuli that are similar to the original stimulus begin to produce the same responses ነው። ለሆነ ስቲሙለስ ሪስፖንስ እንዲሰጡ ኮንዲሽን ከተደረጉ በኋላ ሲሚላር የሆኑ ነገሮች ሲመጡ ተመሳሳይ የሆነ ሪስፖንስ ፕሮዲውስ ማድረግ ነው። ከዚህ ሌላ ኤግዛምፕል ለምሳሌ አንድ ውሻ ለዲነር ቤል እራት ሲደርስ ለሚደወል ደወል ሳሊቬት እንዲያደርግ ኮንዲሽን ሲደረግ ቴሌፎን ቤል ስልክ ሲጠራ ልክ እንደዚሁ በተመሳሳይ ዶርቤል በር የመክፈቻ ደወል ሲደወል ልክ እንደዚሁ በተመሳሳይ ሳሊቬት ሊያደርግ ይችላል። ይህንን ኮንዲሽን ስቲሙለስ ጀነራላይዜሽን ብለን እንጠራዋለን። ሶ ኢን ዘ ኬዝ አት አወር ሃንድ ደበላ ፊርስ ብላክ ላይን ኤንድ ሂ ፊርስ ብላክ ዶግ ሲሚላርሊ so its case is stimulus generalization and our answer will be C ማለት ነው። 14ኛው ጥያቄ which of the following subfields of psychology is more concerned with diagnosis and treatment of several mental disorders ነው። among subfields of psychology ማለት ነው there are a lot of subfields of psychology. for example in the choice below counseling psychology, ሄልዝ ሳይኮሎጂ፣ ክሊኒካል ሳይኮሎጂ አለው። ሄልዝ ሳይኮሎጂ የምንለው አፕላይ ሳይኮሎጂካል ፕሪንሲፕልስ ቱ ዘ ፕሪቨንሽን ኤንድ ትሪትመንት ኦፍ ፊዚካል ኢልነስ ኤንድ ዲዚዝ ነው። ኢፍ ዘ ኢልነስ ኢዝ ፊዚካል አካላዊ ከሆነ ብቻ ነው ሄልዝ ሳይኮሎጂ የምንለው።
ክሊኒካል ሳይኮሎጂ ደግሞ የምንለው ኢት ኢዝ ኤ ፊልድ ዳት አፕላይስ ሳይኮሎጂካል ፕሪንሲፕልስ ቱ ዘ ፕሪቨንሽን ዲያግኖሲስ ኤንድ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደርስ ኦር ሜንታል ዲስኦርደርስ ነው። ካውንስሊንግ ሳይኮሎጂ የምንለው ከክሊኒካል ሳይኮሎጂ ጋር ተመሳሳይ ሆኖ ለሰቨር ከሆነ ነው አፕላይድ የሚደረገው። ክሊኒካል ሰቨር ሜንታል ዲስኦርደር ከሆነ ነው። ኤክስፐሪመንታል ሳይኮሎጂ ደግሞ ኢት ኢዝ ናት ዋን ብራንች ሃኤቨር ኢት ሪፈርስ ቱ ወርክ ደን ባይ ዶዝ ሁ አፕላይ ኤክስፐሪመንታል ሜቶድስ ነው። ኤኒ ኤክስፐሪመንታል ሜቶድስ ኢን ኤኒ ብራንች ኦፍ ሳይኮሎጂ ቱ ሳይኮሎጂካል ስተዲ ኤንድ ዘ ፕሮሰስ ዳት አንደርላይ ኢት ነው። የሚጠቀሙትን ፕሮሰስ የሚያሳይልን ነው። ስለዚህ ኢን አወር ኬዝ አወር አንሰር ዊል ቢ ክሊኒካል ሳይኮሎጂ ኢን ዘ ቾይስ ዲ ማለት ነው። 15ኛው ጥያቄ አኮርዲንግ ቱ አልበርት ባንዶራ ለርንድ ቢሄቪየርስ አር ትራንስፎርምድ ኢንቱ ፐርፎርማንስ አት ዘ ፌዝ ኦፍ ብላንክ ነው የሚላል። አልበርት ባንዶራ አንድ ሰው የሆነን ነገር ወይም ደግሞ የሆነን ሰው ቢሄቪየር ሞዴል አድርጎ ከመያዙ በፊት ሊከተላቸው የሚገባ ሊያሟላቸው የሚገባ 4 ኮንዲሽኖችን ያስቀምጣል። አቴንሽን፣ ሪቴንሽን፣ ሪፕሮዳክሽን ኤንድ ሞቲቬሽን ብሎ ያስቀምጣቸዋል። በዚህ ሞዴል ውስጥ አቴንሽን የምንለው መጀመሪያ ሞዴል አድርጎ የሚይዘውን አካል ፔ አቴንሽን ማድረግ አለበት ነው። ሪቴንሽን ደግሞ ኦብዘርቨር መስት ቢ ኤብል ቱ ሪሜምበር ደ ቢሄቪየር ነው ዳት ሃዝ ቢን ኦብዘርቭድ ማስታወስ አለበት ቢሄቪየሩን። ለማስታወስ ፎር ኤግዛምፕል ሪሄርሳል ደጋግሞ ማጥናት ያስፈልጋል ብሎ ያስቀምጣል። ሶስተኛ ሪፕሮዳክሽን ኦር ሞተር ሪፕሮዳክሽን ብለን የምንጠራው ሲሆን ዲስ ኮንዲሽን the ability to replicate ነው። ያንን ተግባራዊ ማድረግ the behavior that the model has just demonstrated ያሳየውን ዳግመኛ ሪፕሊኬት ሪፕሮዲውስ ማድረግ ነው። ሞቲቬሽን ደግሞ to demonstrate what they have learned መፈለግ ሞቲቬትድ መሆን ማለት ነው። ጥያቄው ምንድን ነው የሚለው ትራንስፎርምድ ኢንቱ ፐርፎርማንስ ነው። ወደ ፐርፎርማንስ በየትኛው ስቴጅ ላይ ነው የሚያድጉት ነው የሚለው ሪፕሮዳክሽን ላይ ማለት ነው። ዌን ፐርሰንስ ሪፕሊኬት ዲ አክሽን ኦፍ ዴር ሞዴል ማለት ነው። ሶ አወር አንሰር ዊል ቢ ሪፕሮዳክሽን ኢን ዘ ቾይስ ኤ ማለት ነው። 16ኛው ጥያቄ የኬዝ ጥያቄ ነው። ሹሉቃ ሪድ ኤ ሊስት ኦፍ 30 ቮካብላሪ ወርድስ ኦንሊ ዋንስ ይላል። አንድ ጊዜ 30 ቮካብላሪ ወርዶችን አነበበ። ኢፍ ሂ ኢዝ ታይፒካል ኤንድ ሾውስ ዘ ሴሪያል ፖዚሽን ኢፌክት ዊ ውድ ኤክስፔክት ዛት ዘ ወርድስ ሂ ሪመምበርስ 2 ዴይስ ላተር አር ነው። ሴሪያል ፖዚሽን ኢፌክትን አፕላይ አድርጎ ከሁለት ቀን በኋላ የሚያስታውሳቸው ወርዶች የትኞችን ነው ይላል። ሴሪያል ፖዚሽን ኢፌክት ምንድን ነው የሚለው ወርድስ አት ዘ ቢጊኒንግ ኦፍ ዘ ሊስት አር ስቶርድ ኢን ዩር ሎንግ ተርም ሜሞሪ ነው። አት ዘ ቢጊኒንግ ኦፍ ዘ ሊስት ያሉት ሎንግ ተርም ሜሞሪ ውስጥ ስቶር ይደረጋሉ። አት ዘ ኢንድ ኦፍ ዘ ሊስት ደግሞ ያሉት ሾርት ተርም ሜሞሪ ላይ ስቶር ይደረጋሉ። አት ዘ ኢንድ ኦፍ ዘ ሊስት ሾርት ተርም ሜሞሪ ላይ ተቀመጡ ማለት they only last for 20 seconds ማለት ነው። and they would be forgotten after 2 days later. After 2 days later which words are likely to be remembered ብለን ካስቀመጥን at the long term memory at the beginning of the list ያሉት ናቸው። at the middle ያሉት ደግሞ they are poorest to be recalled ለምን መሀል ላይ መጨናነቅ ስላለ ማለት ነው። so our answer will be A. At the beginning of the list are likely to be remembered after 2 days because they are stored in the long-term memory. 17ኛ ጥያቄ A professional who applies psychological principles to improve the legal system is A or an ይላል። ሌጋል ሲስተም ኢምፕሩቭ ለማድረግ የሚሰራ ፕሮፌሽናል ምንድን ነው ይለናል። ክሊኒካል ቅድም እንዳየነው ሳይኮሎጂካል ዲስኦርደር ኦር ሜንታል ዲስኦርደር ነው። ዲቨሎፕመንታል ደግሞ የምንላቸው ፊዚካል፣ ኮግኒቲቭ ኦር ሳይኮሎጂካል ቼንጅስ አክሮስ ዘ ላይፍ ስፓን ላይ ነው። ፎረንሲክ የምንለው ያ ኢት ወርክስ ኢን ዘ ኢምፕሩቭመንት ኦፍ ዘ ሌጋል ሲስተም፣ ኤጁኬሽናል ኢን ዘ ኤጁኬሽናል ሲስተም ነው። ሶ አወር አንሰር ዊል ቢ ሲ ማለት ነው። 18ኛው ጥያቄ which one of the following terms are best associated with their meanings ነው የሚለን። እዚህ ጋር ያስቀመጣቸው ተርሞች they are related with memory, retrieving, storing and encoding ነው። as we all know
ስቶሪንግ ኦር ስቶሬጅ የምንለው the location in memory system in which material is saved ነው። ማቴሪያሎች የሚቀመጡበት ቦታ ነው። ኢንኮዲንግ የምንለው ቢፎር ስቶሬጅ it is the process by which information is initially recorded in a form usable to memory ለስቶሬጅ በሚያመች መልኩ ሪከርድ የሚደረግበት ፕሮሰስ ነው። ሪትራይቫል ደግሞ ማቴሪያል ኢን ሜሞሪ ስቶሬጅ ኢዝ ሎኬትድ ብሮት ኢንቱ አዋርነስ ኤንድ ዩዝድ አስታውሰን የምንጠቀምበት ሜተድ ነው። ሶ አወር ጆብ ዊል ቢ ፊገሪንግ አውት ዘ ኮሬክት ሪሌሽንሺፕ ዊዝ ዜር ሚኒንግስ ሪትራይቪንግ ኮንቨርቲንግ ኢንፎርሜሽን ኢንኮዲንግ አክሰሲንግ ኢንፎርሜሽን ስቶሪንግ ሆልዲንግ ኢንፎርሜሽን ይለናል። ያ it is ኢንኮዲንግ የምንለው the first step that includes accessing the incoming information ነው። ስቶሪንግ ሆልዲንግ the information ነው። retrieving converting information ነው። ሌሎችን ስቶሪንግ ስንል ቢ ላይ ኮንቨርቲንግ ኢንፎርሜሽን ይላል፣ ሪትራይቪንግ አክሰሲንግ ኢንፎርሜሽን ይላል፣ ኢንኮዲንግ ሆልዲንግ ኢንፎርሜሽን ይላል። ኢት ኢዝ ናት። ሲ ላይ ኢንኮዲንግ ኮንቨርቲንግ ኢንፎርሜሽን ይለናል፣ ስቶሪንግ አክሰሲንግ ኢንፎርሜሽን፣ ሪትራይቪንግ ሆልዲንግ ኢንፎርሜሽን ይላል። ዲ ኢንኮዲንግ ኮንቨርቲንግ ኢንፎርሜሽን፣ ሪትራይቪንግ አክሰሲንግ፣ ስቶሪንግ ሆልዲንግ ኢንፎርሜሽን ይላል። ሶ አወር አንሰር ዊል ቢ ኤ ማለት ነው። 19ኛው ጥያቄ which of the following best summarizes the humanistic approach ይለናል። humanistic approach የምንለው it is an approach that emphasizes the personal worth of the individual ስለ ኢንዲቪጁዋል እናወራል። the centrality of human values and the creative active nature of human beings ነው። this approach is very optimistic and focused on the noble human capacity to overcome hardship, pain and despair ይችላሉ ነው። people have the freedom to choose their own destiny ብሎ የሚያምን አፕሮች ነው። consciousness is understood by examining its basic element. It is not the summary of humanistic approach. Humanistic approach focuses on saying people have the freedom to choose their own destiny. So our answer will be the first choice A ማለት ነው። 20ኛው ጥያቄ ኬዝ ጥያቄ ነው። ምንድን ነው የሚለን? አቤል ኤ ግሬድ 6 ስቱደንት ሂዝ አካዳሚክ ሪዛልት ዲክሪዝስ ፍሮም ታይም ቱ ታይም። 6ኛ ክፍል ተማሪ የሆነው አቤል ውጤቱ ከጊዜ ወደ ጊዜ እየቀነሰ ነው። ቢኮዝ ኦፍ ሂዝ ታይም ማኔጅመንት ስኪል ፕሮብለም የሰዓት አጠቃቀም ችግር ስላለበት። ቱ አሜሊዮሬት ዲስ ፕሮብለም ሳይኮሎጂስት ፕላንስ ቱ አፕላይ ሆም ቤዝድ ቢሄቪራል ሞዲፊኬሽን ቴክኒክ ዊዝ ዘ ሄልፕ ኦፍ ፋሚሊ ሜምበርስ። ይህን ለማስተካከል አንድ ሳይኮሎጂስት ቤት ውስጥ የሚሰራ ሳይኮሎጂካል ኢምፕሩቭመንት ማሳያ ከፋሚሊ ሜምበሮች ጋር በመተባበር ሊያዘጋጅለት አሰበ። ዋን ስትራቴጂ ቱ ኢንሃንስ አቤል ስተዲ habit was eliminating responsibilities that Abel does not want to do such as cleaning the house after he engaged on studying ነው። ምንድን ነው የመጀመሪያው? አቤል በሚያነብ ሰዓት ቤት ውስጥ ቤት እንዳያጸዳ ማድረግ ነው። in this case which technique was implemented by the psychologist enhance አቤልስ ታይም ማኔጅመንት ስኪል ምን አይነት ሜተድ ነው የተጠቀመው? ምን አይነት ቴክኒክ ነው የተጠቀመው ሳይኮሎጂስት ነው የሚላል። ኔጌቲቭ ፐኒሽመንት ይላል። ኤ ኔጌቲቭ ፐኒሽመንት የሚለው it involves taking something good or desirable away to reduce the occurrence of a particular behavior ነው። ቅጣት ነው። የቅጣት አይነት ሆኖ ጥሩን የሆነን ነገር ማስወገድ፣ የሚፈለግን የሆነን ነገር ማስወገድ ነው። to reduce the occurrence of a particular behavior እዚህ ጋር ደግሞ የተወገደ ጥሩ ነገር የለም። ኔጌቲቭ ሪኢንፎርስመንት ደግሞ የምንለው something uncomfortable or otherwise unpleasant ነው። የማይመችን ነገር ወይም ጥሩ ያልሆነን ነገር ማስወገድ ነው። እዚህ ጋር ጥሩ ያልሆነን ነገር ቤትን ማጽዳት ከአቤል አስወግዶለታል። ፖዚቲቭ ሪኢንፎርስመንት የምንለው ደግሞ ሲላይ ያለው ኢንትሮዳክሽን ኦፍ ኤ ዲዛይረብል ኦር ፕሊዛንት ስቲሙለስ ነው። ጥሩን የሆነን ነገር ማስገባት መስጠት ነው። ፖዚቲቭ ፐኒሽመንት ደግሞ ኢት ኢዝ ኤ ኖርማል ፐኒሽመንት ነው። ዳት ዊ ነው ኢን አወር ዴይሊ ላይፍ የምናውቀው አይነት ፐኒሽመንት ነው። ሶ ኢን አወር ኬዝ ክሊኒንግ ዲ ሃውስ ከአቤል ተወግዶለታል። ለንባቡ ጥሩ የሆነ ጥቅም አለው። the reinforcement will be negative reinforcement. That means removing something uncomfortable or something unpleasant from አቤል ማለት ነው። so our answer will be choice B.
የዛሬው ፕሮግራማችን በዚህ ይጠናቀቃል። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት ቻናላችንን። ልክ እንደዚሁም ሀሳብ አስተያየት ካላችሁ የመልእክት ሳጥን ቦክሷ ላይ ያስቀምጡልን።